ግባ ቁጭ በል ወንጀለኛ አይደል አንተ ምን ሆናችሁ ነው ቁጭ በል መጀመሪያ አይደለም ምን ሆናችሁ ነው ቁጭ በል አንተ ቆይ ለቀኝ ተረጋጋ እንደሆነ ተረጋጋሽ ምንድን ነው የምትለው አርፈ ቁጭ በል ሰማለህ ምንድነው ምን ፈልጋችሁ ነው እሺ እንዴ ተረጋጋ መጀመሪያ ነግኝ አልገባም ስለዚህ አሁን ደግሞ ከዚህ ነገር ጃናንቺ አንቺ በጣም ሰይጣን ሴት ነሽ ቁጭ በይ ተረጋጋ ምን ልትሆን ነው ማለት ተረጋጋ ምን ማለት ነው ልቀቀኝ ምን ማለት ነው ምን ማለት ነው እኔ ማቆ ነገር የለም ጉዳያችኋት ደርሰንበታል ሰማኛለህ አርፈ ቁጭ በል ምንድነው የምትቀርጹት ተረጋጋ እንደሆነ ተረጋጋሽ ምንድነው የምትለው አርፈ ቁጭ በል ሰማለህ ምንድነው ምን ፈልጋችሁ ነው እሺ እንዴ ተረጋጋ መጀመሪያ ተረጋጋ መልስለታለሁ ተረጋጋ ዝም ብለህ ተረጋግተህ ተቀመጥሽ ምንድን ነው የምትለው ተረጋጋ አርፈህ ቁጭ ብለህ የሚያዋራን ሁሉ መልስለት አለበለዚያ ለሚከሰትብህ ነገር ቢካለ ቁጭ በል እኔ ያን ጊዜ ምንድን ነው ያልኩሽ ያን ጊዜ ስናወራ ምንድን ነው ያልከኝ በቃ ከውርሱ ገለል ትበል አይደለ እንዴ ያልኩሽ አንቺ ግን አይ መሞት አለባት እንዲህ ነው ማድረግ ያለብን በሲሊንደር እንደዚህ እኔ ከውርሱ ገለል እንድትል አይደል እንዴ ስናወራ እና እኔ እስከ መጨረሻው ከውርሱ ገለል እንድትልል ህይወትስ ድጋሚ ችግር እንዳትሆንብህ ባገዝኩ በረዳው ጭራሽ እኔን ልትወቅሰኝ ትፈልጋለህ ከዛ እሺ ለምን ነው ገንዘብ ያልፈለግሽው ለከነሱ መካከል ደግሞ ልዑል ይገኝበታል ስለዚህ ሆን ብዬ ነው አሁን እሷ እኔን እንደተጠቀመችብኝ ነው የምታስበው እኔ ነኝ ግን ለዚህ ሁሉ ነገር እሷ ሄዳ መድኃኒቱን እንድታመጣ ያደረኳት እኔ ነኝ ቦታ የጠቀምኳት ከዛ በኋላ ደግሞ መታ መድኃኒቱን ከሰጠችው በኋላ እንዲያብድ ግባ ቁጭ በል ወንጀለኛ አይደል አንተ ምን ሆናችሁ ነው ቁጭ በል መጀመሪያ አይደለም ምን ሆናችሁ ነው ቁጭ በል ሰማኛለህ ቁጭ በል ምን ሆናችሁ ነው ቁጭ ብለህ አውራኝ ሰማኛለህ አይደል ወንጀለኛ ነህ ልትሰርቀኝ ነው እያንዳንዱን ነገር ትነግረኛለህ አይደለም እኛ ገመና አይደል ቁጭ በል አንተ ቁጭ ብለህ አውራኝ መጀመሪያ ፍቃድ ሳትጠይቅ እኮ ነው የገባው ያንተ ፍቃድ አያስፈልገንም አንተ ወንጀለኛ እንደውም ደርሰንበት ነው የመጣው ለባዳ ሰው አሳልፋ ሰጠች እኮ ነው እያልኩ ለምንድን ነው የኔ ህመም የማይገባ ለምንድነው የኔ ህመም የማይገባ ለምንድነው ማትረዳኝ 25 ሚሊዮን ብር ለማግኘት ብለ ወይ ከዛ ክፍያ ለመውሰድ ብለ ጽጌን መግደል እንደ አንድ አማራጭ አየህ እሷ ብትሞት ነው ቢሳካና ብትሞት ኖሮ እኮ ለሶስት እኮ ነው የምንካፈለው ነግኝ አልገባም ስለዚህ አሁን ደግሞ ከዚህ ነገር ጃናንቺ ነሽ አንቺ በጣም ሰይጣን ሴት ነሽ ቁጭ በይ ሰማያለሽ ተረጋግተሽ እያንዳንዱ ሰማያለሽ ቁጭ በይ እያንዳንዱ ነገር ላይ ምን እንዳደረግሽ ደርሼበታለሁ እንደ በፊት ተቅለስልሰሽ አልናገርም ብለሽ የምታልፊ አይነት ጊዜ ላይ አይደለም ያለሽው ይኸውልህ ሀዊ ያሰበችው በሲሊንደሩ በቃ ኦሬዲ ትሞታለሽ ብላ ነበር ለእኔን ያሳመነች ማለት ነው ማለት ባላምን ቆይ ማለት እያልክ ያለኸው የሲሊንደሩ ጥቃት ላይ ቀጥተኛ ተሳታፊ ሆና የምትገኘው ሀዊ ነች እያልከኝ ነው ቀልድ ነው እያለችኝ እኮ ነው ስንት ነገር አቀደን ስንት ነገር ሁሉን ነገር ትቼ እኮ ተማምኜባት ነበር አንቺ እንዴት እንደዚህ ታስቢያለሽ እኔ ምን ልትሆን ነው ማለት ምን ማለት ነው ልቀቀኝ ምን ማለት ነው አንቺ አይደለም ልቀቀኝ ቆይ እንደሱ አይደለም ይኸውልሽ ሰሚያልሽ እንደሱ አይደለም ቆይ እባክሽን ተረጋጊ ይኸውልሽ ተረጋጊ መጀመሪያ እባክሽን ተረጋጊ አንቺ ሰሚኛለሽ እያንዳንዱን እውነት ትናገሪያለሽ ለእያንዳንዱ ነገር ተጠያቂ ነሽ ወንጀለኛ ነሽ አይደለ ፊቴ ላይ ያለውን ብቻ ሰው ስለማይሆን እንጂ ጠባሳው ፊቴ ላይ ብቻ አይደለም ያለው ሰውነቴ እንደዚህ ልብስ የሚሸፍናቸው አካላቴ በሙሉ እንዳለ ጠባሳ ብቻ ነው በቃ ከዚህ በላይ ምንም የምናገረው ነገር የለም ተናገሪ እያንዳንዱ ነገር ሰሚኛለሽ አይደለ ይኸውልሽ ተነጋግረን ነው መፍታት ያለብን ሰሚኛለሽ መጀመሪያ ተረጋጊ ነገራት እውነቱን ማን እንደሆነ አስረጅ ወንድም እንደሆነ ነግረሽናል አይደል ንገረኝ እያንዳንዱ ነገር አስረጃት ቴክስት ያወራሽው ከሱ ጋር ነው አይደለ እያንዳንዱን ነገር ባንደበትሽ ነገር ይሄን ቁጥር ግን አላውቀውም ምናልባት የልዑል ከሆነ ብዬ ነበር የልዑል ቁጥር አይደለም የወንድሜም ቁጥር አይደለም ምናልባት እያንዳንዱ ቴክስቶች አንቺ ለምንድን ነው ልዑል ብቻ ወንጀለኛ እንደሆነ አርገሽ ማምነው ነው በቃ ለኔ ልዑልና ልዑል ብቻ ነው ወንጀለኛ በቃ ጓደኛሽ ወንጀለኛ ነች እቺ ሴት ነች እያንዳንዱ ነገር እኔ አድርጊ ዝም ብሎ ነው እንደምትለው አንተ እኔ አድርጊ ባልኳት ነገር በእርግጥ ወንጀለኛ ልትሆን ትችላለች ናት ምን እንዳረገችሽ ምን እንዳስነካችሽ አላውቅም ነገር ግን እያንዳንዱ ጥፋት ላይ ተጠያቂው እሷ ነች እያንዳንዱ ነገር አቀነባበረችው እሷ ነች ላንቺ ስለ ነገሮችን እየሞከርክ ያለው እየሰማሽኝ ነው ላንቺ ብዬ ነው እያንዳንዱ ነገር ያደርጋለሁ ሌላ ነገር አታውራኝ ትሰማኛለህ እንደውም አንተ ነሽ ካላማ ያሰናከልሽ ፈልጋው ነገር ሳላደርግ ቁጭ ብለሽ የምጠይቅሽን ነገር ትመልሻለሽ እንደውም ምንም ነገር ይልቀቀኝ ይኸውልሽ ልቀቀኝ አልኩህ እንዴ ልቀቀኝ እያንዳንዱን ነገር እጠይቅሻለሁ በምጠይቅሽ መንገድ ደግሞ ትመልሽልኛለሽ ምንም የሚመለከት ነገር የለም እንደውም ከዚህ በላይ ምንም ነገር የለም ነገርኩህ አይደል የምትፈልገውን ነገር ምንም አያገባኝም እኔ በቃ እንደውም ይኸውልህ በመጀመሪያ ፊቴ ላይ ያለውን ብቻ ሰው ስለማይሆን እንጂ ጠባሳው ፊቴ ላይ ብቻ አይደለም ያለው
ሰውነቴ እንደዚህ ልብስ የሚሸፍናቸው አካላቴ በሙሉ እንዳለ ጠባሳ ብቻ ነው። እና አደጋው የተፈጠረው ደግሞ እንዴት መሰለህ? የሰርጋችን 2 ወር ምናምን አካባቢ የቀረው ነው ብያለሁ። እና በቃ ለሰርጋችን የሚሆን ነገር በሙሉ ዝግጅቴን እያካሄድኩ እየጨረስኩኝ እያለ በቃ እነሱን ጨራርሼ ወደ ቤት ስገባ እንዳጋጣሚ መብራት አልነበረም ቤት። በቃ ከዚህ በላይ ምንም የምናገረው ነገር ተናገሪ። እያንዳንዱን ነገር ሰምኛለሽ አይደል? ይኸውልሽ እያንዳንዱን እውነት ተናገሪ። ምንም ነገር የለም። እየሰማሽ ነው አይደል? ከዚህ ወደ ከፋ ነገር እንዳንሄድ እያንዳንዱን ነገር ተናገሪ። እያንዳንዱን እውነት ላይ ደርሻለሁ። ሰማሽ አይደል? ምንድነው የደረስክበት እውነት? ቆይ ምንድነው የምትለኝ? ስለሱ አይመለከትሽም። አንቺ ግን እያንዳንዱን ነገር ንገሪ። እሺ አንተ ደርሼበታለሁ የምትለው ነገር ንገሪ። ምንድነው? ተናገሪ እያንዳንዱን ነገር። እኔ ምንም የምነግርህ ነገር ሰሚያለሽ? እውነቱን ተናገሪ። ለወንጀለኝነትሽ ኃላፊነትሽን ውሰጂ። እሺ እውነቱን ተናገሪ። ሰሚያለሽ? እኔ ምንም ሌላ ነገር የለም። ምንድነው ያጠፋሽው? እያሳመምከኝ ነው። የራሱ እኮ ወንጀል ያጠፋሽው ምንድነው? ምንም ያጠፋሁት ነገር የለም። ቤት ውስጥ እንዴት ልትገቢ ቻልሽ? ከሷ ጋር ያለሽ ጓደኝነት ምን ይመስል ነበር? አላማሽ ምንድነው? ተበድያለሁ ያልሽውስ ነገር ምንድነው? ይኸውልሽ ሀዊ ልተባበርሽ እየሞከርኩ ነው። አንቺ ደግሞ እምቢ እያልሽ ነው ያለሽው። እኔም ከምታስበው በላይ ተባብሬያለሁ። አይገርምም? ከምታስበው በላይ በቃ እንደውም እናገራለሁ ብዬ ማላስበውን ነገር ነው የተናገርኩት። በቃ ከዚህ በላይ ምንም ነገር የለም። ምንድነው የተበደልሽው? ተበድያለሁ ያስባለሽ ምንድነው? ይሄንን ሁሉ ነገር እንድታደርጊ ያደረገሽ በደል ምንድነው? ንገሪኝ። እሱ እንደውም ነገሮችን ወንድምሽ ነው ከወንድምሽ ጋር ነው እሺ ያሰርኩት። ቆይ እንደሱ አይደለም። ይኸውልሽ ሰሚያለሽ፣ እንደሱ አይደለም። ቆይ እባክሽን ተረጋጊ። ይኸውልሽ ተረጋጊ መጀመሪያ። እባክሽን ተረጋጊ አንቺ። እንግዲህ ተመልካቾቻችን ዛሬ ወደዚህ አይነት ቦታ ላይ መተናል ማለት ነው። ይሄ የምታዩት ቦታ ደግሞ ፊቷ የተበላሸችው ወይም ደግሞ ጽጌ የተባለችው ግለሰብ የሷ ወንድም ቤት ነው። ወይ እሷ ወይ ደግሞ አቶ አለሙ ጋር ያለ ችግር ይመስለን ነበር። ግን እንዳያችሁት ዋና ሴረኛዋ ዋና የዚህ ነገር ጠንሳሽ ሀዊ ነች ማለት ነው። ስለዚህ በሀዊና በጽጌ ጥቆማ መሰረት ወደ ጽጌ ወንድም ወደ ተባለ ቦታ መተናል ማለት ነው። ይሄ ቤት የጽጌ ወንድም ቤት ነው። ከሀዊ ጋር ሴራው ሲጠነስስ የነበረው ለምንድን ነው? እውነት ከሀዊ ጋር ግንኙነት አለው ወይ? ሀዊ የነገረችን ስልኳ ላይ ያየነው እያንዳንዱ ነገር እውነት ነው ወይ የሚለውን ነገር ለማጣራት እዚህ ቦታ ላይ ተገኝተናል ማለት ነው። ወደ ውስጥ ገብተን ማን ምን እንደሆነ ለማወቅ እንሞክራለን። አብራችሁ ይሁኑ። እንግዲህ እሱ ይኖራል ብዬ ነው የማስበው። እሱ ከሆነ ሁሉ ነገር ከሀዊ ጋር ስለጠነሰሰ ያለምንም ማስረጃ ወንጀለኛ እንደሆነ እርግጠኛ የምንሆንበት ነው። ጤና ይስጥልኝ። ሰላም ነው? አቶ አለሙ ነህ? እንዴት ነህ? አቶ አለሙ ሰላም ነው? ግባ ቁጭ በል። ወንጀለኛ ነህ አይደል አንተ? ምን ሆናችሁ ነው? ቁጭ በል መጀመሪያ። ምን ሆናችሁ ነው? ቁጭ በል። ትሰማኛለህ? ቁጭ በል። ምን ሆናችሁ ነው? ቁጭ ብለህ አውራኝ። ሰማለህ አይደል? ወንጀለኛ ነህ አንተ። ልትሰርቀኝ ነው? እያንዳንዱን ነገር ትነግረኛለህ አይደለም? እኛ ገመና አይደል? ቁጭ በል አንተ። ቁጭ ብለህ አውራኝ። መጀመሪያ ፍቃድ ሳትጠይቅ እኮ ነው የገባው። ያንተ ፍቃድ አያስፈልገንም። አንተ ወንጀለኛ እንደሆንክ ደርሰንበት ነው የመጣነው። ምን ፈልጋችሁ ነው? የምን ወንጀል? ሰማኛለህ? መጀመሪያ ተረጋጋ። ተረጋግተህ ቁጭ በል። ከሀዊ ጋር ያለህን እያንዳንዱን ግንኙነት አውቀናል። ማናት ሀዊ? ሀዊ ማለት ደግሞ በስልክ እየተላላክ ብዙ ፎቶዎች እንዳደረግ ከዛ በተጨማሪ ጽጌ የተባለች ግለሰብ ላይ ብዙ ነገር ጠንሳችሁ ጉዳችኋት ደርሰንበታል። ሰማኛለህ? አርፈህ ቁጭ በል። ምንድነው የምትቀርጹት? ትረጋጋ እንደሆነ ተረጋጋሽ። ምንድነው የምትለው? አርፈህ ቁጭ በል። ሰማለህ? ምንድነው ምን ፈልጋችሁ ነው? እሺ እንዴ ተረጋጋ። መጀመሪያ ተረጋጋ። ተረጋጋ። ዝም ብለህ ተረጋግተህ ተቀመጠሽ። ምንድነው የምትለው? ተረጋጋ። አርፈህ ቁጭ ብለህ የሚያዋራን ሁሉ መልስለት። አለበለዚያ ለሚከሰትብህ ነገር ቁጭ በል አርፈህ። ህግ የለም እንደዚህ ሀገር ላይ። ተመልካቾቻችን እንግዲህ ከካሜራ ጀርባ ያሉ ሰዎች አሉ። እነሱም እኛም በመሆን እንደዚህ አይነት እርምጃ ወስደናል። ይህን የወሰድንበት ወንጀለኛነቱን እርግጠኛ ሆነን ወደዚህ አካባቢ ላይ ስለመጣን ነው ማለት ነው። እንዳያችሁት እሱ ነው እንግዲህ ጽጌ የተባለችዋ ግለሰብ እንድትበደል ከሀዊ ጋር ነገሮችን ሲጠነስስ የነበረው ማለት ነው። ሰማኛለህ? ምን አድርግ ነው የምትለኝ? እሺ ምን አድርግ ነው የምትለኝ? ስም መላኩ እንደሆነ ከዛ በተጨማሪ ደግሞ ጽጌ የተባለችዋ ግለሰብ ላይ እንዲሁም አቶ ሉል ላይ እያንዳንዱን ነገር ከሀዊ ጋር ጠንስሳችሁ ብዙ ነገር ለማድረግ እንደሞከራችሁ ደርሰንበት። ማነህ አንተ? ሲጀመር ስለሱ አይመለከትም። ማነህ? ሰማኛለህ? ስለሱ አይመለከትም። ከዚህ በህብረት መጣ ሰማለህ? ከዚህ በላይ ነገሮች አይደለም። ምን ልትሆን ነው? ተረጋግተህ አውራ። የሰማኝ ነው አይደለ? ይኸውልህ ስለመታችሁኝ አይደለም። እሺ ስለመታችሁኝ አይደለም። እሺ ምን ያገባህ አንተ? ማነህ አንተ? የህግ አካል ነህ?
ማነህ? የእኛን ማንነት በሂደት አስረዳለሁ። መጀመሪያ አርፈህ ቁጭ በል እኮ ነገር እያንዳንዱ ለምጠይቅህ ነገር ለእኔ ተባባሪ ትሆናለህ። ለምንድን ነው የምቀርጸው? ገመናሾ እንባላለን። ከህግ አካላቶች ጋር አንድ ላይ ነው የምንሰራው። የተጎዱ ሰዎችን እንባ እናብሳለን። እንዳንተ አይነት ወንጀለኞችን ደግሞ ለህግ እናቀርባለን። ማነው ወንጀለኛ? ምን አደረግኩኝ? ሰማለህ? እያንዳንዱ የስልክ ማስረጃ ምን አደረግኩኝ? እኔ ከሀዊ ጋር ያወራቸው ቴክስቶች፣ ከሀዊ ጋር ያሉ ፎቶዎች እጄ ላይ ይገኛሉ። ሰማህ? ስለዚህ ነው ደብድባችሁኝ ምናምን በር ገንጠላችሁ ምናምን ገቡ። ከዚህ የከፋ ነገርም ሊደርስብ ይችላል። ከኛ ጋር ማትተባበር ከሆነ እኔ የምጠይቀን እያንዳንዱን ጥያቄ በስርዓት ማትመልስልኝ ከሆነ ከዚህ በከፋ መንገድ እንድንሄድ ይሆናል ማለት ነው። ተግባባን? እርግጠኛ ነህ? ስለዚህ አሁን እያንዳንዱን ነገር ጠይቃለሁ። ግልጽ በሆነ አማርኛ ታስረዳኛለህ። ማን ነው እሺ ተጎዳ የምትለኝ? ማን ነው የተጎዳው? የተጎዳውን ሰውን ሳይሆን እኔ በምጠይቅበት መንገድ እያንዳንዱ ነገር ታስረዳኛለህ እኮ። እና ታዲያ ገመናሽ እንባላለን። የተጎዱ ሰዎች ማን ነው የተጎዳው? እሺ ማን ነው ጎጂው? ካሜራ ጥፍተን የከፋ እርምጃ ከምንወስድብህ እያንዳንዱ ነገር ብትተባበረኝ በጣም የተሻለ ነው፣ ለአንተም ለእኔ የሚሆነው። ምንድን ነው የፈለግከው? ከሀዊ ጋር ያለ ግንኙነት ምንድን ነው? ከሀዊ ጋር እያንዳንዱን ነገር የጠነሰስከው ለምንድን ነው? ይሄንን ምልህ ሀዊ ተብላ የአቶ ሉል ቤት ውስጥ ሰራተኝነት እንድትቀጠር ያደረጋችኋት ሴት ጋር ግንኙነት እንዳለ ደርሼበታለሁ። እሷ እኮ ኖርማል ሰራተኛ እኮ ነች። በቃ ሰራተኛ ሰውን እንደሚያስፈልገው መኖር እንደሚያስፈልገው ሁሉ ስራ ልትሰራ ሄደች። በቃ ገባች፣ አለቀ። ምንድን ነው ሌላ የምፈልጉት? ይኸውልህ መላኩ፣ እውነቱን እንድትነግረኝ ነው ፈልገው። የምን እውነት ነው? እሷ ሰራተኛ ከእሷ ጋር ቴክስት ያወራው ሰራተኛ ስለሆነች ነው? ከእሷ ጋር እንደዛ አይነት የፍቅረኛሞች ፎቶ የተነሳው ሰራተኛ ስለሆነች ነው? ጓደኛዬ ናት፣ ፍቅረኛዬ ናት። ግን እዛ የገባችው ኖርማል ስራ ለመስራት እንጂ ሌላ ነገር እንትን ለማለት አይደለም። ትላላካለች፣ የቤት ውስጥ ምግብ ትሰራለች። ሌላ ምን አደረገች? በአንተ ስልክ ቁጥር ለእሷ ብዙ አይነት መልእክቶች እንደምትልክላት፣ ከዛ በተጨማሪ ጽጌ የተባለችውን ግለሰብ ስለመጉዳት፣ አቶ ሉሉን ስለመጉዳት የጠነሳሳችሁትን እያንዳንዱን ነገር እሺ፣ ፍቅረኛ ስለሆነች ብቻ ነው ይህንን ያወራችሁት? ፍቅረኛዬ እኮ ናት። ከዚህ በላይ እኮ ብዙ ነገር እኮ ብናወራ እኮ አይደንቅም እኮ። ስለዚህ ከእሷ ጋር ነገሮችን ለመጠንሰስ እንዳሰብክ እያመንክልኝ ነው ማለት ነው። የምን መጠንሰስ ነው የምታወራው? የምን መጠንሰስ ነው የምታወራው? የእሷ ስልክ ላይ ያገኘ ነው እያንዳንዱ ማስረጃ የሚያመለክተን ያ ነው። ከአንተ ጋር ያወራችሁት እያንዳንዱ ነገር ወንጀል ነው። ወንጀለኝነታችሁም ደግሞ ማን ላይ ወንጀሉ ማን ላይ ይሰራልሽ? በመጀመሪያ ጽጌ የተባለች ግለሰብ ላይ ይኸውልህ፣ ትሰማኛለህ? ከሀዊ ጋር እያንዳንዱ ያወራችሁት ነገር እጄ ላይ እንደሚገኝ እየነገርኩ ነው። ምንድን ነው ያወራሉ? ከእሷ ጋር ፎቶዎች እንዳሉ፣ ከዛ በተጨማሪ ብዙ ቴክስቶች እንዳወራችሁ ከስልኳ ወስደናል። ይኸውልህ ፍቅረኛዬ ናት አይደለ? ፍቅረኛዬ ናት። ወደፊት አገባታለሁ ብዬ የማስባት ሴት ናት አይደለ? ፎቶ ብንነሳ የፈለግነውን ብናወራ ምንም ኖርማል እኮ ነው። ስለዚህ ኖርማል እኮ ነው። ከፍቅረኛ ጋር ሰውን ስለመጉዳት፣ ሰውን ስለመበደል፣ በብዙ ወንጀሉ ስለመሳተፍ መደበኛ ወሬ ታወራለህ ማለት ነው። ማንን በደልን? ማንን ንገረኝ እኮ እስኪ የታለ ማስረጃ? ጽጌ የተባለች ግለሰብ ያንተ እህት ነች አይደለ? አይደለ? እርሷን ለመጉዳት ለመግደል ጭምር እንዳሰባችሁ ቴክስቱ ላይ ጠቅሳችኋል። ያ ማለት ደግሞ ተራ ፍቅረኛ ስለሆነች ብቻ ልታወራ የምትችለው ነገር አይደለም። ወንጀል በቀላል መንገድ እንደዚህ ሊወራ አይችልም። ቀልድ ነው ብለህም እንደማታሳምነኝ እርግጠኛ ነኝ አይደል? እንዴት አገኛችሁት? እየነገርኩህ ነው። የሀዊም የጽጌም ስልክ እጃችን ላይ ይገኛል። ከሀዊ ስልክ ያገኘነው መረጃ ደግሞ እያንዳንዱ ነገር የሚጠቁመው ወደ አንተ ነው። ስለዚህ እነዚህ ሁለት ሰዎች ተበዳይ እንደሆኑ አቶ ሉሉና ጽጌ፣ አንተና ሀዊ ደግሞ የዚህ ነገር ሁሉ ጠንሳሽ እንደሆናችሁ ደርሰንበታል። ለምን ዓላማ እንደዚህ እንዳደረጋችሁ፣ ምን ልትጠቀሙ ፈልጋችሁ እንደሆነ ተረጋግተህ ግልጽ በሆነ አማርኛ ታስረዳኛለህ ማለት ነው። ተጠንቀቂ እያልኳት ተጠንቀቂ። አንድ ነገር በጣም ጥሩ። ስለዚህ ወንጀለኝነትን እያመንክ ነው ማለት ነው። የምን ወንጀል ነው? ለምንድን ነው ማምነው? ተጠንቀቂ እያልኳት ነበር ማለት ምን ማለት ነው? ምን ማለት ነው? ሰማኛለህ? አሁንም እየዋሸኝ ወይ ደግሞ ነገሮችን ወደኋላ እየመለስክ አትሂድ። ጥሩ እየተግባባን መተናል። እያንዳንዱ ማስረጃዎች እጃችን ላይ ይገኛሉ። ምን ይጠቅማል አንተ? ጽጌን ለመግደል ለምንድን ነው ያደረጋችሁት? አይደለም ይኸውልህ ስማኝ፣ ምን ይጠቅማል አንተ? ለእኔ የሚጠቅመኝን ነገር ተወው። ምን ይጠቅማል? አሁን እኔ ብነግርህ ባልነግርህ ምን ይጠቅማል? ሰማኛለህ? አሁንም እኔን ለማግባባት ወይ ደግሞ ነገሮችን እንደዚህ ባደርግ ምን ይጠቅማል ለአንተ በሚል አይነት ሀሳብ እንድትሄድልኝ አይደለም ፈልገው። ምን ልታገኙ ምን ልትጠቀሙ ነው ከሀዊ ጋር እንደዚህ ነገሮችን ያሴራችሁት? እህትህን እስከ መበደል፣ እህትህን የግድያ ሙከራ እስከ ማድረግ፣ አቶ ሉልን እንደዛ
ከሰውነት ተራ ወጥቶ ከእንስሳ ጋር ግንኙነት እስኪፈጽም ደረጃ ለማድረስ የሞከርከው ምን ጥቅም ለማግኘት ነው? ይሄ ሁሉ መረጃ አለኝ። አሁን አንድ ነገር ልንገር። ምን ትፈልጋለህ? ምን ላድርግልህ? የእነሱ ነገር ይቅርና ምን ትፈልጋለህ? አንተ ለእኔ ምን የምታደርግልኝ ነገር ግድ የለም። ብር ከሆነ ይኸውልህ ልንገርህ፣ ስማኝ። እኔ ይሄንን በማድረጌ የምጠቀመውን ነገር እኔ አውቃለሁ። ግን ምን ትፈልጋለህ ከእኔ? ምን ልስጥህ? ምን ትፈልጋለህ? ሰማኛለህ? የሚያስፈልግ ነገር ካለ አይደለም፣ ስማኝ። የሚጠቅመን ነው እየነገርኩህ ያለው አይደለም። በቃ የሚጠቅመን ስለሆነ ምን ትፈልጋለህ? ስለዚህ ገንዘብ ከሆነ ገንዘብ እሰጥሃለሁ። በቃ ይሄንን ፋይል ዝጋውና ተወው። በቃ እኔን አግባብተህ ነገሮችን በገንዘብ ደልለህ ወንጀለኝነትን ለመደበቅ ከህግ ለማምለጥ ወንጀለኝነት አይደለም። ይኸውልህ ስማኝ፣ በቃ ከተስማማን እኮ ይቀራል እኮ በቃ ምን ማንም አስተዋሻ በቃ ሁሉም ፋይል ይዘጋል እኮ በቃ ምን ያለው የሚያስፈልግ። ስለዚህ ለእኔ ክፍያ ፈጽመ ወንጀለኝነትን ገሸሽ ለማድረግ ከህግ ለማምለጥ ነው እየሞከርክ ያለው። ብዙ ጊዜ እንደዚህ አድርገህ ሊሆን ይችላል። ትሰማኛለህ? ብዙ አይነት ወንጀሎችን ፈጽመ እጀረጅን በመሆን ወይ ደግሞ ገንዘብ ስላለ ከህግ ተከለለ ሊሆን ይችላል። እኛ ግን የተበዳዮችን እንባ ምናብስ፣ ወንጀለኞችን እንዳንተ አይነት እጀረጀሞችን ደግሞ እጃቸው ረጅም እንዳልሆነ ማንም ከህግ ከለላ ማምለጥ እንደማይችል ማሳየት የምንፈልግ ሰዎች ስለሆንን እኔም ምንሁን ባልደረቦቼ አንተን ለህግ እናቀርባለን። ሰማኛለህ? ይኸውልህ አሁን እየጠየኩ ያለሁት እያንዳንዱን እውነት ንገረኝ። ከዚህ በላይ ለአንተ እኮ የሚጠቅምን ነገር ነው። ከዚህ በላይ ልታገሳ አልችልም። እሺ እያንዳንዱን ነገር ትናገራለህ። እየሰማኝ ነው አይደለ? ለምንድን ነው እህትህ ጽጌ ላይ እንደዚህ ያሴራችሁት? አቶ ልዑልን እንደዚህ ለማድረግ የፈለጋችሁት ለምንድን ነው? እያንዳንዱን ነገር ግልጽ አድርገህ ንገረኝ። እየሰማኝ ነው? ከዚህ በላይ ልታገሳ አልችልም። እኔን በገንዘብ ለመደለል የሞከርከው እያንዳንዱ ነገር በቪዲዮ ተቀምጧል። እሱ ብቻውን ለእኛ በቂ ማስረጃ ነው። ስለዚህ እያንዳንዱን እውነት ንገረኝ። አሁን ምን ብዬ ልንገርሽ? ምን ብዬ ልንገርህ? ጽጌ እህትህ ነች። ለምን ጽጌ ላይ ይህንን ነገር ማድረግ አስፈለገ? ይሄ እኮ በቃ ሀገር ያወቀው ነገር እኮ። ምኑን ነው ሀገር ያወቀው? ውርሱን ገና ለምታገባው ማግባቷን እንኳን እርግጠኛ ላልሆነችው ሰው አሳልፋ ሰጠች። በጣም ነው መጠላኝ። እኔ ወዳታለሁ፣ ጠላኛለች እሷ። ይኸው ባዶ በቃ ይኸው ባዶ መሬት ላይ ይኸው ጣለችኝ። ታዲያ እኔ ይሄንን ባደርግ አያንስም? ወይ? እንዴት እሷ እኔ ወንድሟ እያለሁ ለሌላ ሰው አሳልፋ ትሰጣለች? ውርሱን ያውም ገና ማግባቷን ለማይታወቅ ሰው እንዴት አሳልፋ ትሰጣለች? የራሷ ንብረት ከሆነ ይህንን የማድረግ ነገር መብት አላት እኮ አይደለ? መብትስ ቢኖራት እንዴት አሳልፋ ትሰጣለች? እኔ እኮ አሁን ጥያቄ የዚህ ሁሉ ችግር መነሻ የሆነችው እኔ ሳልሆን እራሷ ናት። አንተ እንዴት የዚህ ውርስ ተካፋይ ልትሆን አልቻልክም? አትወደኝም ስለምንለያይ በዛም በቃ ጭራሽ አታስጠጋኝም ምናምን ነገር። እኔ ራሱ በጣም አሁን ሳስበው ራሱ ግራ እየገባኝ ነው ለምን እንደማታስጠጋኝ። እኔ አሁን ከሁሉም በላይ ይቅር በቃ ራሷ ከሁሉም በላይ የሚያናደኝ ግን ለሌላ ሰው አሳልፋ መስጠቷ በቃ ለእኔ እሳትን የሆነብኝ። በቃ ተቃጠልኩኝ። እኔ ስጋዋ እያለሁ ቢያንስ እንኳን ስጋዋ እያለሁ ለሌላ ሰው አሳልፋ በቃ እሳትን የሆነብኝ። በቃ ይሄን ሁሉ አደረግኩኝ። በቃ አለቀ። የፈለግከው ይሄን ነው አይደለ? የምፈልገውም ይሄንን ነው። በቃ እኔ አደረግኩት። በቃ አሁንም ተናድጄ ነው እያወራሁ ያለሁት። እሺ፣ ስለዚህ ለዚህ ዓላማ ማስኬጃ ሀዊን ተጠቀምካት ማለት ነው? አዎ ተጠቀምኩት። ከሀዊ ጋር የተነበረ የምትተዋወቁት እንዴት በዚህ ልክ ያንተ ሚስጥር አካል ልታደርጋት ቻልክ? ከሀዊ ጋር ትንሽ ቆየት ብሏል። አይ ቲንክ መንገድ ላይ መሰለኝ የተዋወቅ ነው። ትንሽ ቆየት ስላለ ላስታውስ አልቻልኩም። እና ጓደኛ ማቾች ሆነን እኔም ሰው አልነበረኝም ምናምን ነገርና እየተበሳጨው ምናምን ስናደድ ምናምን ምን ሆነ ነው ምናምን ትለኛለች እና ነግራት ነበረ። እዛ ምን ችግር አለ እኔ አጠገብ ጋር እያለሁ አግዝሃለሁ፣ በሚያስፈልግ ሁሉ ከጎን ነኝ አለችኝ። እኔም በቃ ሰው አገኘው ብዬ አሰብኩና በቃ ይህን ሁሉ ተልእኮ ሰጧት። እሷም በሰራተኝነት መልክ እነሱ ይገባሽ ማለት ነው። ከሰው ጋር የነበረ ነገር ይሄ ነው። ስለዚህ አንተ ፈልጋ አይደለም እዛ ቦታ ላይ እንድትገባ ያደረካት፣
ራሷ ነች ወደ ሰራተኝነት ቅጥር ውስጥ የገባችው። ከአንተ ጋር ትውውቅነት ነበራት። በራሷ መንገድ ወደ ሰራተኝነት ስትሄድ አንተ ደግሞ ለዛ ዓላማ ማስፈጸሚያ ሀዊን ተጠቀምካት ማለት ነው። ስለዚህ የእያንዳንዱ ነገር ጠንሳሽ፣ እያንዳንዱ ነገር ላይ ተጠያቂ መስላት አይተኝ የነበረችው ሀዊ ነች። ከእሷ በላይ ያለው ግለሰብ ደግሞ አንተ ነህ ማለት ነው አይደል? አዎ እኔ ነኝ። እሺ አይበልጥም እኮ ከንብረቱ አይበልጥም ተጠያቂነቱ። እህት ጽጌን ለውርስ ለገንዘብ ብለህ እንደዚህ አይነት ወንጀል ውስጥ ገብተህ ሊሆን ይችላል። ይህንን በደል ፈጽመባት ሊሆን ይችላል። አቶ ልዑል ምንም በማያውቀው ከእህት ጽጌ ጋር የቀድሞ ግንኙነት ይኑረው እንጂ አሁን ላይ የራሱን ህይወት መስርቶ እየኖረ ያለ ሰው ነው። ስለዚህ እሱ ላይ ይህን በደል ለማድረግ እንደዚህ እንዲታመም፣ ሰው እንዳይወድ፣ ከሰውነት ተራ እንዲወጣ ማድረጉ ለምን አስፈለገ? እኔ አላደረኩትም። እኔ ለሀዊ ትእዛዝ የሰጠሁት ከዛ ሆና ነገሮችን እንድታስተካከል ነው። እሷ ምን ይሁን እኔ አላውቅም። ትጠሏለች፣ በጣም ነው የምትጣለው። ተነግረኛለች። ኧረ እኔ በቃ ትጠሏለች በቃ እንጂ እኔ ምንም ስለሱ ምንም ማውቀው ምናምን ነገር የለም። ብቻ የሆነ ሰው እንደሰጠችው ነው ማውቀው። ገና 2 ወር ሊጋቡ እንደቀረ ምናምን ላለ ሰው እንደሰጠች እንጂ ማን እኔ ማውቀው ነገር የለም። ግን ሀዊ ናት እንደምጠለው። ስለዚህ እኔ እሱን ምንም ማውቀው ነገር የለም። ስለዚህ አቶ ልዑል ላይ የደረሰው እያንዳንዱ ነገር አንተ ሳትሆን ሀዊ ነች ተጠያቂ እያልከኝ ያለኸው። እሺ ወደ ጽጌ እንመለስ። ጽጌ በፈጣሪ ቸርነት አሁን ተረፈች እንጂ ዋና ሀሳባቸው የነበረው ለመግደል ነበረ። እሷን ለመግደል በዚህ ልክ ለምን አስፈለገ? ሌላ ከውርስ ማስወጫ መንገድ አታችሁ ነው ወይ? እሱም ልክ ባይሆን እንዴት በምን መንገድ ከውርስ ልናስወጣት እንችላለን? በየትኛው? እስቲ አንተ አስበው እስቲ። ስለዚህ መግደል ለአንተ አማራጭ ነበር። አንተ ገንዘብ ለማግኘት ለመጠቀም የተስተካከለ አሳልፋ ሰጠች። ያን ሁሉ 25 ሚሊዮን እንዴት ነው የምታስበው አንተ እንዴ? ለባዳ ሰው አሳልፋ ሰጠች እኮ ነው እያልኩ። ለምንድን ነው የኔ ህመም የማይገባ? ለምንድን ነው የኔ ህመም የማይገባ? ለምንድን ነው ማትረዳኝ? 25 ሚሊዮን ብር ለማግኘት ብለ ወይ ከዛ ክፍያ ለመውሰድ ብለ ጽጌን መግደል እንደ አንድ አማራጭ አየህ ማለት ነው። እሷ ብትሞት ነው ቢሳካና ብትሞት ኖሮ እኮ ለ3 እኮ ነው የምንካፈለው እንጂ ለሌላ ሰው ጭራሽ አሳልፋ ጭራሽ ሌላ ችግር እኮ ነው እየጨመረ እሷ ብትበለው። እሺ ግን ባዳ የማናውቀው ሰው ያን ሁሉ ብር አስበዋል። ከጽጌ እህትነት ይልቅ ለአንተ ገንዘብ የተሻለ ቦታ አለው ማለት ነው። እንደዛ እያልከኝ ነው? አላልኩም። እያልኩ ያለሁት እሷ ብትበላው ችግር የለም። ለምን ሌላ ሰው አስገባችበት ነው የኔ ችግር እኮ። ትልቁ ችግር እኮ ይሄ እኮ። ይህን ሁሉ ብር እስቲ አንተ አስበው እስቲ። እሺ ጽጌ አለመሞቷን ስታውቁ ከዛ በኋላ ሌሎች እርምጃዎችን ለማድረግ እንዴት አልወሰናችሁም? እንዴት እንወስን? መትረፏ ራሱ ለእኛ ትልቅ ድንጋጤ ነበር። ከተረፈች በኋላ ይጣራል፣ ብዙ ፕሮሰስ። እኛ ራሱ ችግር ላይ ነው የወደቅነው እኮ። እንዴት አድርገን ሌላ ነገር እንሞክር? በየትኛው ሰዓታችን? አሁን እኮ እኛ ራሳችንን እኮ የማዳን ስራ ነው መስራት የነበረብን። እንዴት ሌላ ነገር እናስባለን በዛ ቅጽበት? ምክንያቱም በትልቅ መንገድ ነው ጽጌን ለመግደል አስባቸው የነበረው። ግን ፈጣሪ ረድቷት እሷ አሁን ላለችበት ሁኔታ እንድትደርስ እና ከአደጋው ፊቷ ብቻ እንዲበላሽ ሆኖ እና የተወሰነ ሰውነቷ ነው እንዲቃጠል የተደረገው። የዚህ አይነት ተመሳሳይ ሀሳብ አስባችሁ በዚህ ርቀት ሄዳችሁ ከነበረ ከዛ በኋላ ደግማችሁን ለመግደል እጃችሁ ያጥራል ብዬ አላስብም። ቅድም እኔንም ስታስፈራራኝ ነበረ። ማንም ልስጥ ምን ላድርግልህ ስትለኝ ነበር። እና ጽጌን ለማስገደል ገንዘብ ወይ እጅህ ያጥራል ብዬ አላስብም። ስለዚህ እንዴት ደግማችሁ አላሰባችሁትም? ይሄንን ጽጌን ለመግደል ሌላ አይነት ሙከራዎች አድርጋችሁ አታውቁም? አሁንማ ወደፊት ማሰባችን አይቀርም። አሁንም በዚህ ነገር እኔ ማቆሙ ነገር አይኖርም። ሰማኛለህ? ወደፊት የምትለው ነገር አይኖርም። አንተ ወንጀለኛ እንደሆንኩ እርግጠኛ ሆነን ነው እዚህ ቤት የመጣ ነው። በእኛ ቁጥጥር ውስጥ ነህ። በእኛ ቁጥጥር ውስጥ ሆንክ ማለት ደግሞ እያንዳንዱን ማስረጃዎች፣ መረጃዎች ሰብስበንብህ ለህግ አካላት ነው የምናስረክብህ። ስለዚህ ወደፊት የምትለው ነገር፣ ነገ የምትለው ነገር እንደሌለ አስረግጬ እነግርሃለሁ። ጽጌና ሀዊ ጓደኛ እንደሆኑ ነበር ጽጌ የምታምነው። እያንዳንዱ ነገር ከአንተ ጋር ያላትን ግንኙነት፣ ቴክስታችሁን፣ ፎቶችሁን እስካሳያት ድረስ ምንም ልታምንልኝ አልቻለችም ነበር። ስለዚህ በሀዊ መንገድ እንዴት ሙከራ አላደረጋችሁም? ሀዊ ልብ ጓደኛ ነች ብላ ስላሰበች ሀዊን ጽጌ እንድትገድላት ለምን አልሞከርክም? ወይም ሞከር ያልተሳካልህ ነገር አለ?
ይኸውልህ ሀዊ ያሰበችው በሲሊንደሩ በቃ ኦልሬዲ ትሞታለች ብላ ነበረ ለእኔን ያሳመነች ማለት ነው። ማለት ባላምን ቆይ ማለት እያልክ ያለኸው የሲሊንደሩ ጥቃት ላይ ቀጥተኛ ተሳታፊ ሆና የምትገኘው ሀዊ ነች እያልከኝ ነው ወይ? ሀዊ የዚህ ሲሊንደር ጥቃት ተሳታፊ ነች? ዋነኛ ጠንሳሽ እሷ ነች? ተረጋጋና አውራኝ እንጂ ተረጋግታ አይደለ እንዴ እያወራኝ ያለው? ምንድነው የሚያስደነግጥህ እንዴ? ይኸውልህ ልንገርህ፣ ነገረችኝ። እኔ ከውርሱ ዞር ማድረግ ነው በቃ ማለት ባዳ እንዳይበላ በቃ ብሩን እንዳያገኝ ነበር የማድረግ ፍላጎት ነው የነበረኝ። ግን ሀዊ በቃ እንደዚህ ብናደርግ እኮ ጭራሽ ውርስም እሷም ስትሞት አደጋ አስመስለን ትሞታለች እሷ ውርሱ ለ3 ይሆናል ብላ አሳመነችኝ። ብዙ ጊዜ አውርታኛለች። ሶ በቃ እኔም ይሁን ብዬ ፈቀድኩኝ። ከዛም በኋላ ነው የሲሊንደሩ ፍንዳታ የደረሰው። ስለዚህ እኛ ከሀዊ ጋር ባደረግነው ቆይታ ሌላ አይነት ጉዳይ ላይ እንዳለች ነገሮች ላይ ጠንሳሽም ብትሆን አንደኛ እንደ ሴትነቷ ከዛ በተጨማሪ ደግሞ እዚህ ነገር ላይ ቀጥተኛ ተሳታፊ እሷ ትሆናለች ብዬ አልጠበቅኩም ነበረ። ዋና የዚህ ነገር ተጠያቂ ከአንተ በማይተናነስ መንገድ ህግ ሊያያት የምትገባ ሴት ማለት ሀዊ ነች ማለት ነው አይደለ? ጽጌ ለደረሰባት ጥቃት ዋና ነገር ጠንሳሽ ሀዊ ነች። ለምን ህግ ጋር ምን አስደረሰን? እናንተን ጨርሰው እኮ አልኩህ። ትሰማኛለህ? ለምን ህግ ጋር ትወስደዋለህ? ይኸውልህ ኦልሬዲ እኮ ከውርሱ እኮ 5 ሚሊዮን የሚሆን እኮ ተለቆልናል አይደለ እንዴ? ቢያንስ እንኳን እኮ ወደ 1.5 ምናምን ይደርሰናል እኮ። ከፈለክ እሱን ውርስ እሰጥሃለሁ፣ ምን ችግር አለ? እኔ እናንተ አውርተን እንፈተዋለን አልኩህ እኮ። ትሰማኛለህ? ለምን ህግ ጋር ምን አገባው እዚህ ጋር? ትሰማኛለህ? ቅድምም አስረድቼ ነግሬሃለሁ አይደለ? አንደኛ እኔን ለማግባባት የምትሞክረው እያንዳንዱ ነገር በካሜራ እየተቀረጸ ነው። ከዛ በተጨማሪ እኛ የምንሰራው ከህግ አካላቶች ጋር ነው። አብረን ካሉ ሰዎች መሀል የህግ አካላቶች ይገኛሉ። እያንዳንዱ የምትናገረው ነገር ደግሞ እንደ ማስረጃነት ስለሚያገለግል ለምትናገረው ነገር ጥንቃቄ ብታደርግ የተሻለ ነው። ከደረሰ 5 ሚሊዮን ብር ላይ ሀዊ ክፍያ ወስዳለች። እስካሁን አልተሰጣትም። እስካሁን እንዴት ላትሰጣች አልክ? የእያንዳንዱ ነገሮች ጠንሳሽ እሷ ስለሆነች እያንዳንዱ ነገር ላይ አጋዥ እሷ ስለሆነች እንዴት ዝም ልትላት ቻልክ? ነው እሷንም ከነዚህ አይነት ነገር ልታገላት አስበሃል እንዴ? እኔ እኮ ልስጥሽ ያ ውርሱ እንኳን 5 ሚሊዮን እንኳን ባይከፋፈልም ልስጥሽና ችግር የለም እላታለሁ። እሷ ግን ችግሯ የነበረው ከብሩ ሳይሆን ከነሱ ነበር። እነሱን መበቀሉ ነበር የእሷ ደስታ ማለት ነው። እና እስካሁን ድረስ ምንም አይነት ገንዘብ አልሰጧትም። ያለ ገንዘብ ነው እየሰራች ያለችው። እና ያ ነገር ደግሞ ሞር በቃ ለእኔ አድቫንቴጅ ሆነልኝ። በቃ ለእኔ የሚከራከርልኝ ለእኔ የሚጨነቅልኝ ሰው መጣ። በቃ ፈጣሪ የላከልኝ ሰው ነው። በቃ የልቤ ብዬ ነው ያሰብኳት እሷን፣ እስካሁን ገንዘብ ስላልሰጧት ማለት ነው። ስለዚህ ሀዊ አንተ ካገኘው ገንዘብ ላይ ምንም አይነት ክፍያ አልወሰደችም። ዋና ዓላማዋም ገንዘብ አይደለም ማለት ነው። አልነበረም። ከሀዊ ጋር ቃለመጠይቅ ሳደርግ በተደጋጋሚ ጊዜ ስትነግረኝ የነበረው ነገር ነበር። እኔ ዓላማዬ ሌላ ነው፣ የእኔ በደል በጣም የከፋ ነው ብላ። እንደ ሀዊ የቅርብ ሰው አብሮ ነገሮችን እንደጠነሰሰ ሰው የእሷ በደል ምን እንደሆነ ዓላማዋ ምን እንደሆነ አታውቅም ብዬ አላስብም። ስለዚህ ሀዊ ያላት ዓላማ ምንድን ነው? እኔ ምን ይተዋወቃሉ ከእሷ ጋር ከኔ በፊት ማለት ይህን ጉዳዩ ከመጀመር በፊት ይተዋወቃሉ። ከማን ጋር? ከጽጌ ጋር። ከጽጌ ጋር ጓደኛ እንደነበሩ እሷን ጓደኛ ሆና እንደቀረበቻት እኮ ያ ሊሆን ይችላል እንጂ እኔ ካሰብኩት ውጭ ማለት እሷን በነፃ ሊያሰራት የሚችል የበቀል ጉዳይ ነው አላት። እሱን አንተ ንገረኝ እያልኩ ነው። ለሀዊ ያለኸው የቅርብ ሰው አንተ ነህ። ሀዊ ደግሞ የራስ የሆነ በደል አለኝ ብላ እየተነገረችን ያለች ሴት ነች እኮ። ማን የበደላት አሁን? ስለዚህ አንተም እነሱ ግንኙነት ስለመኖራቸው ምንም አይነት የጠለቀ መረጃ የለህም ማለት ነው። ምንም አይነት እኔ ከስራ ውጭ እኔ ይኖራቸዋል ብዬ አስቤ አላውቅም አንድ ቀን። በጣም ጥሩ። ሀዊ እኛ እጅ ነው የምትገኘው። መጀመሪያ ላይ ቀለል ያለ ወንጀል እንደፈጸመች አድርገን ነበር ወስደን የነበረው። ነገር ግን የከፋ ወንጀል ውስጥ ወይም ደግሞ እያንዳንዱ ነገር ጠንሳሽ እሷ እንደሆነች አውቀናል። እኛ እጅ ነው የምትገኘው። እሷን አንድ አፍታ በመኪና ይዣት መምጣት እችላለሁ። እዚሁ ቤት ነው ይዣት የምመጣው። ከዚህ የትም አትንቀሳቀስም። ከካሜራ ጀርባ ያላችሁ ሰዎች በቁጥጥር ስር ስለሚውሉልን እናንተ ጥበቃ ታደርጋላችሁ። ተመልካቾቻችን ሀዊን እዚህ ቤት ይዣት እመጣለሁ። ምንድን ነው ያላት ዓላማ? ከገንዘብ ውጭ ምን ለማድረግ ፈልጋ ነው
እዚህ ነገር ውስጥ የገባችው የሚለውን አብረን ምን ይሆናል። አብራችሁን ቆዩ። አንቺ በጣም ሰይጣን ሴት ነሽ። ቁጭ በይ። ሰሚያለሽ? ተረጋግተሽ ሰሚያለሽ? ቁጭ በይ። እያንዳንዱ ነገር ላይ ምን እንዳደረግሽ ደርሼበታለሁ። እንደ በፊቱ ተቅለስልሰሽ አልናገርም ብለሽ የምታልፊ አይነት ጊዜ ላይ አይደለም ያለሽው። ቆይ አንተ ለምን ደግሞ አትይልም? ምንድነው ችግር ከኔ? ይኸውልሽ አሁን እየጮሽ የምታወሪበት ጊዜ አልፏል። ቆይ አንድ ጊዜ ምን እያለኝ ያለው እውነት ነው? ምንድነው ያለክ? አው እንደዚህ ነው ያወራን እያለኝ ያለው እውነት ነው? ምንድነው ያለክ? ምን ብሎ አሸ ደግሞ አንተን? ማለት እኔ ከላኩሽ ውጪ ሌላ እንትን አለሽ ከሷ ጋር ከነሱ ጋር? እሱ የሚለው ነው የምታምነው? እኔ ነው የምታምነኝ? አይደለም። ቆይ እያለኝ ያለው እውነት ነው ወይ? እየሰጠኝ ያለው ማስረጃ እውነት ነው ወይ? ምንም ማስረጃ የሚባል ነገር የለም። ስለሚያወራው ነገር በሙሉ ምንም አውቀው ነገር የለም። እኔ ይኸውልሽ ከሱም ከጽጌም እያንዳንዱን ነገር ሰብስበናል። አሁን ምትክጂበት እኔ ምንም አላቅም ብለሽ ምትደርቂበት ጊዜ አልፏል። ስለዚህ እያንዳንዱን ነገር ትነግሪኛለሽ። 5 ሚሊዮን ብር አግኝቶ ገንዘብ አላማሽ እንዳልሆነ አንቺ ምንም ከሱ እንዳልፈለግሽ እየነገረኝ ነው ያለው። ገንዘብ አላማሽ ካልሆነ ምንድን ነው ይሄንን ነገር ሁሉ ለመጠንሰስ ያበቃሽ? ወደዚህ ቤት ያመጣሽ ምንድን ነው? ይሄን ያህል ርቀትስ ለምን ተጓሽ? ቆይ አሁን ምንድን ነው የምትለኝ? ቆይ ሲጀመር እሱን እዚህ ጋር ለምን አመጣው? ምንስ ብለኔ ነገር ነው? አሁን ደግሞ ከሱ ጋር ልታጣላኝ ነው? እሱ የሚመለከትሽ ነገር አይደለም። ይሄ የኛ ስራ ነው። እኛ ስራ ላይ ደግሞ መግባት መቻል የለብሽም። እንዴ እኔ እሱ ከሱ ጋር እኮ ችግር የለብኝም። እኔ ችግር የለም። አሁን የሚጠይቅሽን መልሺ እስቲ። የሚጠይቅሽን መልሺ። ምንድነው እንድመልስ የምትፈልጉት? ቆይ አንተ ከሱ ጋር እየተባበርክ መሆኑ ነው? እኔን አታምነኝም? ይኸውልሽ ሰምተሻል አይደለ? ምንድነው እያደረግሽ የነበርሽው? ቆይ ምን እያደረግኩ እንደነበር አንተ አታውቅም? እንደ አዲስ ለምን እኔ ካዘዝኩሽ ውጪ እኮ ነው እያደረግሽ የነበርሽው። ሲቀጥል ገንዘብ እየጠየቅሽኝ አልነበረ? ለስራ ማስኬጃ ብዬ ተቀበይ እንኪ ብልሽ እንኳን እኮ እምቢ ብለሻል። ስንትና ስንት ሚሊዮን እጄ ላይ እያለቁ ዞር ብለሽ አላየሽም እኮ። ምንድነው ስታረጊ የነበረው? ቆይ ስለምን ገንዘብ ነው የምታወራው? እኔ እናንተን ያገናኘን ገንዘብ ነው አይደለ? እንግዲህ ተመልካቾቻችን እንደምትሰሙት ነው። እሱም እጁ ላይ ገንዘብ እንዳለ ከሷ ጋር ይሄንን ነገር ለመስራት ያሰቡት እርሷም ለገንዘብ ብለው እንደሆነ ተማምነው ነበረ። እሷ ከሱ ምንም አይነት ገንዘብ እየፈለገች አይደለም። የሆነ የደበቀችው ምስጢር ይኖራል። ያ ምስጢር ምንድን ነው? ለምንድን ነው ወደዚህ ቤት የመጣችው? ከነዚህ ሰዎች ጋር ያላት ግንኙነት ምንድን ነው የሚለውን አሁን ወዳ ሳይሆን በግዷ ትናገራለች ማለት ነው። ስለዚህ ከሱ ጋር ያለሽ ግንኙነት ቆይ አንተ ረፍ በቃ ዝም በል። አንተ ምንድነው ማወቅ የምትፈልገው ከኔ? ምንድነው ችግር? ለምንድነው እህቴን ለመግደል የፈለግሽው? እኔ ምንድነው ያልኩሽ ያን ጊዜ ስናወራ? በቃ ከውርሱ ገለል ትበል አይደለ እንዴ ያልኩሽ? አንቺ ግን አይ መሞት አለባት እንዲህ ነው ማድረግ ያለብን በሲሊንደር እንደዚህ እኔ ከውርሱ ገለል እንድትል አይደል እንዴ ስናወራ ነበር? እና እኔ እስከ መጨረሻው ከውርሱ ገለል እንድትልል ህይወት ውስጥ ድጋሚ ችግር እንዳትሆንብህ ባገዝኩ በረዳው ጭራሽ እኔን ልትወቅሰኝ ትፈልጋለህ? ከዛ እሺ ለምንድን ነው ገንዘብ ያልፈለግሽው? ነገርኩ እኮ እኔ እናንተን ያገናኘን ፍቅር እንጂ እኮ ገንዘብ አልነበረም። እኔ እኮ ለአንተ ስል ነበር ሁሉንም ነገር ሳደርግ የነበረው። ለምንድን ነው የማትረዳኝ አንተ? ይሄንን እኔ በሷ መሞት እኔ ማልጎዳ ይመስልሻል? ብትጎዳማ ኖሮ ያንን ነገር እንደማደርግ እያወቅ ሳደርግ እያየኝ ጸጥ አትለኝም ነበር። እኔ እኮ እየጠየኩሽ ያሉት ለምንድን ነው እሷ እንድትሞት የፈለግሽው? የግል ጉዳይሽ ሲጀመር ደግሞ ጓደኛ ማቾች እንደነበራችሁ አሁን ነው እሱ የሚነግረኝ። ለምንድን ነው እስከዛሬ ያልነገርሽኝ? ቆይ አንተ ምንድን ነው ችግር? እህት አይደለች እንዴ? ጓደኛ ማቾች እንደነበራችሁ ለምንድን ነው ያልነገርሽኝ? ከዛ ጓደኛ ማቾች ሆናችሁ እሷን ለመግደል ለምንድን ነው ይሄን ያህል ያሴርሽው? ገንዘብ አላማ ነበረን እኮ እሷን ከውርሱ ማስወጣት አላማ ነበረ። ስለዚህ ለዓላማዬ የሚረዳኝን ነገር በሙሉ ማድረግ ነበረብኝ። ሰማላችሁ? በቃ ይበቃል። የእናንተን ክርክር ላይ አይደለም እዚህ ቦታ ላይ መጣሁት። ትንሽ ጊዜ እንድትወስዱ የሰጧችሁ ካሜራ የእናንተን ንግግር እየቀረጸን ያለው በንግግራችሁ ውስጥ ደግሞ ምን ያህል የወንጀሉ ተሳታፊ እንደሆናችሁ ምን ያህል አሲራችሁ እንደነበረ በማወቅም ባለማወቅ እያወጣችሁት ነው ያላችሁት። ከበቂ በላይ የሆነ ማስረጃ ደግሞ እየሰጣችሁ ነው ያላችሁት። ስለዚህ ሰሚኛለሽ አዊ፣ አሁን እያንዳንዱን ነገር የምትናገሪበት ጊዜ ላይ ደርሰሻል። ገንዘብ አላማሽ ካልሆነ ከዚህ ሰው ጋር ህይወት አላማሽ ካልሆነ ዋና ችግርሽ ከአቶ ልዑል ጋር ከሆነ ምንድን ነው አቶ ልዑልን እንደዚህ ለማድረግ ያስፈለገሽ? አቶ ልዑል አንቺ ላይ የፈጸመው ነገር ምንድን ነው? እያንዳንዱን ነገር ግልጽ በሆነ መንገድ ንገሪኝ። እኔ እኮ ምንም ነገር እንደሌለ ነገር ያለው ደጋግሜ አይደለም። ሰሚኛለሽ አዊ፣ ብዙ ጊዜ ደጋግሜ
አስረግጬ ነግሬሻለሁ። ወደ ከፋ ነገር መሄድ መቻል የለብንም። ስለዚህ ምንድነው አቶ ልዑልን መድኃኒት ሰጥተሽ ለመመረዝ እንድታስቢ ያደረገሽ? አቶ ልዑል ምን አድርጎሽ ነው በዚህ ልክ የእሷ ጓደኛ እስከመሆን እዛ ቦታ ላይ እስከመቀጠር ከመቀጠርም በኋላ ከዚህ ልጅ ጋር እስከመገናኘት ከዛ ደግሞ ገንዘብ ዓላማ አይደለም የኔ ዓላማ ሲጀመር ቆይ ራሱ አምኖልሃል አይደለ? እሱ ያዘዘኝን ነገር ነበር ሳደርግ የነበረው። ለምንድነው ወደ እኔ ዞርክ የምታወራው? ነገሮች ለምንድነው ወደ እኔ መጣመጠሙ? ምክንያቱም ከኔ ጋር በነበረሽ ግንኙነት ላይ ገንዘብ ወይ ሌላ ነገር አልነበረም ዓላማሽ ሌላ እንደሆነ ትልቅ ዓላማ ይዤ ነው ወደዚህ ቦታ ላይ መጣሁት ብለሽኝ ነበረ። የመጨረሻ ትልቅ ዓላማ ሊሆን ይችላል ብዬ ማስበው ደግሞ ገንዘብ ነበር። ገንዘብ ካልሆነ ትልቅ ዓላማሽ ምንድነው ሌላ ያልሽው ምስጢር? ነገርኩ። እሱም ያዘኝን ነገር ነው አይደለ ሳደርግ የነበረው። ስለዚህ የወንጀሉ ሁሉ ዋና እሱ ነው። ስለዚህ እሱን ለምን አትጠይቀው? ወደኔ አታምጪ። ወንጀለኛ መሆኑ ይኸውልሽ፣ ሁለታችሁም ወንጀለኛ ናችሁ። ወደኔ አታምጪ። አሁን እኮ በቃላ አምነሃል። ሁለታችሁም ወንጀለኛ ናችሁ። ለሱም ቅድም አስረግጬ ነግሬዋለሁ። ላንቺ የምነግርሽ ሁለታችሁም ትልቅ ወንጀሎች ተሳታፊ ናችሁ። ህግ እናንተን ከመጠየቅ ወደኋላ አይልም። ነገር ግን ሚስጥሮቹ ያሉት ምንድናቸው? የተደበቀው ነገር ምንድነው? አቶ ልዑልን እንደዚህ ለማድረግ ያስፈለገሽ ለምንድነው የሚለውን ነገር እንድትነግሪኝ ነው እየጠየቅኩሽ ያለሁት። ለመጨረሻ ጊዜ ይሆናል ማስጠነቅቅሽ። እያንዳንዱን ነገር ንገሪኝ ግልጽ አድርገሽ። አቶ ልዑል ምን ፈጽሞብሽ ነው እዚህ ወንጀል ውስጥ ልትሳተፊ የቻልሽው? ይሄን ያለ ርቀት የሄድሽው? ጽጌን ጓደኛ ያደረግሽው፣ ከዛ ጽጌን ለመግደል ሙከራ ያደረግሽው፣ ከዚህ ልጅ ጋር የተገናኘሽው ገንዘብ አግኝቶ ገንዘብ ልስጥሽ እያለሽ ገንዘብ አይደለም የምፈልገው ዓላማዬ ሌላ ነው እንድትይ ያደረገሽ ምንድን ነው? እኔ አሁንም እኮ ለምንድን ነው ነገሩን ወደ እኔ እያዞርክ ያለው? በቃሉ እኮ አምኖልሃል አይደለ? ለምንድን ነው ማትናገሪው? ዓላማሽ ምንድን ነው? ምንድን ነው አንተ እንድናገር የፈለግከው ነገር? ማታውቀው ነገር አለ? እኔ የማውቀው ነገር አለ? ሰሚያለሽ? ከዚህ ወደ ከፋ ነገር አንሂድ ሀዊ። ይሄ የከፋ ነገር ግን ምን ሰሚኝ፣ የከፋውን ነገር እንድታይ አላደርግሽ። ሰሚያለሽ? ካሜራ አስጠፋለሁ፣ የከፋ ነገር እንዲደርስብሽ አደርጋለሁ። ሰማሽ? ልቀቀኝ። ሁልጊዜ እያንዳንዱን ነገር ንገሪኝ፣ እያንዳንዱን ነገር ተናገሪ። ሰሚያለሽ? እያንዳንዱን ምንድነው አቶ ልዑልን እንደዚህ እንድታደርጊው ያደረገሽ? ተናገሪ። ሰማኛለህ? እንደውም ላደረስክብኝ በደል በሙሉ እኔ ነኝ። እሺ ከስል ልቀቀኝ በቃ። ካሜራማን ካሜራ ታጠፋልኛለህ? ከዚህ በፊት እንደምናደርገው ወደዛ አይነት ነገር እንድንሄድ እያስገደድሽን ያለሽው። ወደዛ ነገር ከመሄዳችን በፊት ግን የመጨረሻ እድል ልስጥሽ። ምንድነው ለምንድነው መውጣት ያልፈልግሽው? ከአቶ ልዑል ጋር ያለሽ ግንኙነት። አቶ ልዑል ምን ቢያደርግሽ ነው ይሄን ርቀት ልትሄጂ የቻልሽው? ይሄንን ነገር ንገሪኝ። ብዙ ጊዜ ደጋግሜልሽ ሊሆን ይችላል። ሴት ነሽ ብለን የከፋውን ነገር አላሳየንሽም። ወደዛ ነገር ከመሄዳችን በፊት እያንዳንዱን ነገር ንገሪኝ። ምንድነው ከአቶ ልዑል ጋር ያለሽ ግንኙነት? ይህንን ነገር ወዳይ ሳይሆን ትነግርኛለሽ። እሺ ቀጥይ። ምንድነው ከልዑል ጋር ያለሽ ግንኙነት? ምንም ማለት እሱን ለበቀል እንደምፈልገው ነው አይደል የነገርኩህ። ከዛ ውጪ ምንድነው እንድነግርህ የምትፈልገው? ልዑልን እንድትበቃ ያደረገሽ ምንድነው? እንግዲህ ብዙ ነገር አድርገሻል፣ ብዙ ሴራዎችን ፈጽመሻል። የእነዚህ ሴራዎች ዋና ሴት አንቺ ሆነሽ እየሄድሽ ነው ያለሽው። ስለዚህ ገንዘብ ምክንያትሽ ካልሆነ፣ ጓደኝነት ምክንያት ካልሆነ ከልዑል ጋር የሆነ ችግር አለሽ ማለት ነው። ያ ችግርሽ ምንድን ነው? ልዑል ያደረገሽ ምንድን ነው? ለምንድን ነው የማትናገሪው? ገንዘብ አልፈልግም ካልሽ መበቀል ነው የምትፈልጊው? መግደል ነው የምትፈልጊው? ለምንድን ነው የማትናገሪው? ፍቅራችን የዋዛ ነበረ? ምንድን ነው የሚያስቅሽ? እየጠየኩሽ እኮ ነው። የዋዛ ዝም ብሎ የውሸት ነበረ? ቀልድ ነበረ? እቅዳችን ያ ሁሉ እቅዳችን ውርሱን ካገኘን በኋላ ያቀርናቸው እነዛ የውሸት ነበረ? ፍቅራችን ነው ያልከው? ስለምን ፍቅር ነው የምታወራው? ማለት ንገረኝ እስቲ። አንተ ለገዛህት ያልተመለስክ ለኔ ትሆነኛለህ ብዬ ስለ ፍቅር ማስብ ይመስላል? በጣም ቀልደኛ ነህ ማለት ነው። ሰማኛለህ? እያወራሽ ያለሽው ግን አውቀሽዋል? አዎ። ማንን እያወራሽ እንደሆነ ግን በጣም ገብቶሻል? አዎ በደንብ አውቃለሁ። ሰማኛለህ? ፍቅር ምናምን የሚባል ነገር እኔ አይገባኝም። እሺ ነገርኩህ እኮ አንተ ለገዛህት ለቤተሰብ ያልተመለስክ ለኔ ትመለሳለህ ብዬ ማደርገው ይመስላል? አንተም ሆንክ እህትህ ያ ልዑል የሚባል ሰው ጋር ግንኙነት ያላችሁ ሰዎች በሙሉ ለበቀሌ ስል ነው እሺ የምቀርባችሁ እኮ። ስለዚህ ቀርበሽ እኔ ፍቅር ምናምን የወደፊት ህይወት ምናምን ብለሽ የውሸት ነበረ?
አንተ ሰውዬ ስለምን ፍቅር ነው የምታወራው? ይቀለድክ ነው እንዴ? የምሬን ነው እያወራሽ ያለሁት። ቀልድ ነበረ? ውሸት ነበረ? ያ ሁሉ ስናሴር የነበረው ለወደፊት ህይወታችን እናስተካክል ብለን የምናወራቸው ነገሮች የምናቅዳቸው ውሸት ነበረ? አዎ። ታዲያ ምንድን ነው አላማሽ? ፍቅር ነገርኩህ እኮ እኔ እያንዳንዳችሁን የቀረብኳችሁ ለበቀል ብዬ ነው እንጂ ስለምታወራው ፍቅር እኔ ምንም ማውቀው ነገር የለም። እኔንም የቀረብሽው ለበቀል ብለሽ ነው ማለት ነው? አዎ። ስለዚህ እኔንም መጠቀሚያ ነው ያደረግሽ። የበቀሉ አንድ አካልሽ እሱ ነው ማለት ነው እኮ። እኔንም መጠቀሚያ ነው ያደረግሽ ማለት ነው። አዎ ነገርኩህ እኮ የሰማኝ አይደለም እንዴ? አይደለም እኔንም እየተበቀልሽ ነበረ ማለት ነው። እባክህን ተረጋጋ። ባንቺ ዙሪያ እያወራችሁ ያለችውን ሰምተሃል? እያወራችሁ ያለችውን ሰምተሃል ወይ? ተረድቻለሁ፣ ግን ነገሮችን በተወሰነ መንገድ ይኸውልህ ቀልድ ነው እያለችኝ እኮ ነው። ስንት ነገር አቅደን ስንት ነገር ሁሉን ነገር ትቼ እኮ ተማምኜባት ነበር። አንቺ እንዴት እንደዚህ ታስቢያለሽ? ምን ልትሆን ነው ማለት? ምን ማለት ነው? ልቀቀኝ። ምን ማለት ነው? አንቺ አይደለም ልቀቀኝ፣ ልቀቀኝ። ጭራሽ ሊመታኝ ይነሳል እንዴ? ከካሜራ ጀርባ ያላችሁ ሰዎች እባካችሁ አረጋጉት። እሺ ሰሚያለሽ? አዊ ብዙ ስቃይ እየደረሰብሽ ነው ያለሽው። እንግዲህ እስካሁን ብዙ ነገሮችን ስጠነስሽ እንደነበረ ገንዘብ ማግኘት፣ ፍቅር፣ ከዛ በተጨማሪ ደግሞ የተለያዩ ነገሮች ያንቺ ሴራ ላይ የሉም። ያንቺ ዋና ዓላማ አቶ ልዑልን የሆነ ነገር ማድረግ እንደሆነ ነው እየተረዳ ያለሁት። ስለዚህ ምንድን ነው ዋና ሀሳብሽ? ይህንን ነገር ለማድረግ ያነሳሳሽ ከበስተጀርባሽ ይዤዋለሁ የምትዩ እውነት ምንድን ነው? እንደውም አይገርምም? አሁን በጣም ረክቻለሁ በስራዬ። የፈለግኩትን ነገር በሙሉ ነው ያገኘሁት። የልጅነት ህልሜ ነው ያሳካሁት። በጣም ነው ደስ ያለኝ። ማለት እየሆነ ባለው ነገር በሙሉ በጣም ደስተኛ ነኝ። እኔ ዓላማዬ በደንብ ነው የተሳካው። እርስ በርስ በደንብ አድርጌ ነው ያባለኋቸው። ምኞቴ ሁሉ በደንብ ነው የተሳካው። ይሄ የልጅነት ህልሜ ነው። ከልጅነቴ ጀምሮ ስፈልገው ሳልመው ሳቅደው የነበረው ነገር ነው እና ደግሞ በጣም በሚገርም ሁኔታ በቀላሉ ነው ያደረኩት። ሁሉንም በቀላሉ መንገድ ነው እጅ ውስጥ ያስገባኋቸው። አልገባኝም። ነገሮችን በቻልሽው አቅም ግልጽ አድርጊልኝ። የልጅነት ህልሜ ነው እያልሽ ነው ያለሽው። ከዚህ ቤተሰብ ጋር የቀደመ ትውውቃለሽ? ልዑል ማለት በልጅነቴ አባቴን ደም የተበቀልኩበት ሰው ነው። አባቴን በሱ ቤተሰቦች ምክንያት ነው ያጣሁት። ሌሎቹን ማግኘት ባልችል እንኳን በልዑል እያንዳንዳቸውን ተበቅያቸዋለሁ። በልዑል አግኝቻቸዋለሁ። በልጅነቴ ነው አባቴን ያሳጡኝ። አባትሽን በልጅነት ያሳጣሽ ማን ነው? የልዑል ቤተሰቦች ናቸው አባትሽን የገደሉት? የልዑል ቤተሰቦች ናቸው አባቴን ያሳጡኝ። ስለዚህ ሌሎች ቤተሰቦቹን አግኝቼ እንኳን መበቀል ባልችል እንኳን ልዑልን እንደምፈልገው አድርጌ ነው የተበቀልኩት። ስለዚህ የአንቺ ቤተሰቦችና የልዑል ቤተሰቦች የቀደመ ግንኙነት አላቸው ወይ? ከልዑል ጋር በልጅነትሽም ስትተዋወቂ ነበር ማለት ነው? አዎ። እና ልዑልን ነበር ማግኘት የቻልኩት። ስለዚህ ከልዑል ጋር የተገናኙ ሰዎችን በሙሉ ህይወታቸው እስከብቼ እንዳለን ያበጣበጥኳቸው። ከልዑል አንስቶ እስከ ሚስቱ፣ ከሚስቱ አንስቶ ከሚስቱ ወንድም እያንዳንዳቸውን እንዲበጣበጡ ያደረኳቸው እኔ ነኝ። ለልዑልም ማበድ እኮ ምክንያቱ እኔ ነኝ። ልዑል ሲጀመር ጠፍቷል። ባለፈውም ገልጸን ነበረ። እኛ እዚህ ከእናንተ ጋር ኢንተርቪው እያደረግን የነበረ ሰዓት ላይ ከእኛ እጅ እንደወጣ አስረድተናቸዋል። የት ነው ያለው ልዑል? ማበድ ስትይስ እንዴት ነው? ነገርኩ። ልዑልን ሆን ብዬ ነው ያሳበድኩት። የድሮ ፍቅረኛውን አሳምኛት እሷ ላይ ጥቃት እንዳደረሰባት የበቀል ስሜት እንዲሰማት አድርጌ ሆን ብዬ ነው ያንን መድኃኒት እንዲሰጡ ያደረግኩት እና አሁን ደግሞ አብዶ የሆነ ምናምን አካባቢ እዛ ወድቆ ነው የሚገኘው እና በትክክል በቀሌን ተወጥቻለሁ። ስለዚህ ልዑል እንዳበደ አሁን የጠቀሽው ቦታ ላይ እንደሚገኝ ነው እየነገርሽኝ ያለሽው አይደለ? ለልዑል ማበዱ ዋና ተጠያቂ አንቺ ነሽ። ለምን ይሄንን ነገር ማሰቡ አስፈለገ? ልዑልን ማሳበር ለምን አስፈለገ? ነገርኩ እኮ እየሰማኝ አይደለም እንዴ? ዋና ዓላማዬ አባቴን የነጠቁኝን ሰዎች መበቀል ነው። ከነሱ መካከል ደግሞ ልዑል ይገኝበታል።
ስለዚህ ሆን ብዬ ነው። አሁን እሷ እኔን እንደተጠቀመችብኝ ነው የምታስበው። እኔ ነኝ ግን ለዚህ ሁሉ ነገር እሷ ሄዳ መድኃኒቱን እንድታመጣ ያደረኳት እኔ ነኝ፣ ቦታ የጠቀምኳት። ከዛ በኋላ ደግሞ መታ መድኃኒቱን ከሰጠችው በኋላ እንዲያብድ መጀመሪያም ሌሎች ነገሮችን ያልሆኑ ድርጊቶችን እንዲያደርግ ከዛ ደግሞ ራሱን እንዲስት እዛ ደረጃ እንዲደርስ መድኃኒቱን ጠቁሜ የሰጧት እሷ እኔ ነኝ። ስለዚህ እሷ የምታመጣልሽ መድኃኒት አልነበረም ማለት ነው ለሉል የምትሰጪው። እሷም ልትሰጪሽ ያሰበችው መድኃኒት ሌላ ነበረ፣ አንቺ እየቀየርሽ ነው ለሉል የሚያሳብድ መድኃኒት ትሰጪ የነበረው። አዎ ማለት መድኃኒቱን ሲጀመር እኔ ነኝ ቦታውን ያሳየኋት። ነገር ግን ቦታውን ባሳያትም እሷ የምታስበው ለእሷ ዓላማ ብዬ እኔ መድኃኒት ቦታ እንደጠቆምኳት ነው። ነገር ግን እኔ ለራሴ ዓላማ ነው ይህንን እያደረግኩኝ ነበረው። እሺ የሉል ቤተሰቦች አንቺ ላይ ጉዳት አድርሰዋል፣ አባትሽን ገለዋል። ስለዚህ ሉል ለምን ተጠያቂ ይሆናል? ሉል እኮ ልጅ ነው እንዳንቺ፣ እሱም አዳጊ ነው፣ የዛ ቤተሰብ ነዋሪ ነው። በአንቺ እንደዚህ አይነት ወንጀል ሊፈጸምበት አይገባን ነበረ። ልቀቁኝ!